ከሰለመች ከ10 ዓመት ጀምሮ በተለያየ ፈተና ውስጥ ያለፈች ዲኔን አልለውጥም ብላ እዚህ የደረሰችው ሰለምቲዋ ጀግናዋ እህታችንን ላስተዋውቃችሁ። በመጀመሪያ ይሄ ቪዲዮ ጣራ ላይ እንዲወጣ ኮፒ ሊንክ ሼር እንድታደርጉ በአላህ ስም ጠይቃችኋለሁ። እቺታችን ሰለምቲዋ ሰሚራ ትውልድ ሀገሯ ጎጃም ሲሆን የሰለመችው የዛሬ 10 ዓመት ነው። 10 ዓመትን የሚያሳለፈችው ሳዑዲ አረቢያ ሲሆን የምስክር ወረቀትም አላት። ቤተሰብ የሆነኛ ብላ ያገባችው ባሏም 3 ልጆች ወልዶባት ክዷታል፣ ንብረቷን ዘርፎ። እኛም ተረባርበን አገር ገብታ ንብረቷን እንድታስመልስ ባደረግን ሰዓት አካባቢው መካነ ሰላም ስለነበረ በፋኖ ጦርነት አማካኝነት ንብረቷን ማግኘት አልቻለችም። በጣም የሚገርመውና ልብ የሚሰብረው ደግሞ ቤተሰቦቿ ራሱ ካልተጠመቅሽ አይናችንን ማየት አቺም በማለት እናቷን እንኳን እንድታይ ብትፈልግ ተጠመቂ ተብላ አዲስ አበባ ላይ ትገኛለች። እኛም የሆነ ሰው ጋር አስጠግተናታል። በነገራችን ላይ የክርስቲያኖችን ስም ለማጥፋት ፈልጌ አይደል። ማንም ሰው ሃይማኖቱን ሲቀይር በመጀመሪያ ደረጃ በቤተሰቡ ፈተና እንደሚያጋጥመው ሁላችንም የምናውቀው ነው። ይሁንና እኛ ደግሞ እቺን እህታችንን አለንሽ ለማለት ቅዳሜ ከጎኗ ሆነን ማቋቋሚያ የገንዘብ ድጋፍ እንድናደርግላት ሐሳብ ይዤ መጥቻለሁ። እቺ እህታችንን ሁላችሁም ታቋታላችሁ። ከሳዑዲ አረቢያ ስትገባ ራሱ የትኬት ሰባስበን ሰተናት ነው ያስገባናት። በጣም ጀግና የሆነች እህታችን ነች እና ለሌላው አርያ ትሆን ዘንድ እኛም አርያ ለመሆን ባለን በሌለን ተረባርበን እቺ እህታችንን አለንሽ ብለን ቅዳሜ እንድናስደስታት ጥሪ ያቀረብኩላችሁ ነው። ኡስታዞች ይገኛሉ፣ አንዳንድ ወንድሞች በአካል ይገኛሉ ኢንሻአላህ። እኔ የክርስቲያኖችን ስም ለማጥፋት አይደለም፣ ታውቃላችሁ በጣም ብዙ በጎ የሚሰሩና መልካም የሆኑ ክርስቲያኖች ነፋሉ ከዚህ አንፃር። ነገር ግን በቤተሰቦቿ የደረሰባት ግፍ፣ በባሏ የደረሰባት ግፍ ግን በጣም ያናድዳል። እሷ ግን ጀግና ነች። ጀግና ከሁሉም አላህ ይበልጣል ብላ አላህ መርጣለች።